በአሰላ ከተማ ከ800 ሚሊዮን ብር በላይ ወጪ የተደረገባቸው 41 ፕሮጀክቶችን ሰርቶ ለማጠናቀቅ እየተሰራ መሆኑን ሰምተናል። የውስጥ ለውስጥ የአስፓልት ንጣፍን ጨምሮ የደንበኞች አገልግሎት ማዕከልን ያጠቃለለ ፕሮጀክቶች እየተሰሩ ነው። ፕሮጀክቶችን በአጭር ጊዜ ውስጥ አጠናቆ የነዋሪውን የመልማት ፍላጎት ለመመለስ እየሰራ መሆኑን የከተማ አስተዳደሩ አንስቷል። ሊያ ዱጉማ ከአሰላ ተጨማሪውን አድርሳናለች። የጭላሎ ተራራ ቀዝቃዛ ትንፋሽ የቀመሰ በደን መከበቧንም ያየ አሰላን ከነቅዝቃዜው ያነሳታል። ለዓመታት የብርድና የተራራማ አካባቢዎች ምሳሌ ሆና የቆየችው ይህች ከተማ አሁን ልማታዊ እድገቷ እያሞቃት ነው። የከተማዋ ነዋሪዎች እንደ እድሜዋ ያስመዘገበችው ለውጥ ቅር ቢላቸውም ከጥቂት ዓመታት ወዲህ ግን ቅጽበታዊ ለውጦችን ተመልክተናል ነው የሚሉት። እንቅስቃሴው ጥሩ ነው። የከተማ አመራርም አስቦበት፣ ህብረተሰቡ አስቦበት ይሄ ባይዜ በፖለቲካ አመራር ብቻ የሚሆን እድገት አይደለም። ይሄ ለህብረተሰብ ነው፣ ልማት ለህብረተሰብ ነው። ስለዚህ ህዝቡም አምኖ ተቀብሎ የኮሪደር ልማቱን ሰፋ ማድረግ አስፈላጊ ነው። አሰላ መንገዶቿም ሰፍተዋል። ኮሪደሩ በጣም ደስ ይላል። ቱሪስቶች መቀበያ ከተማ ትሆናለች እንደሚሉት ከሆነ እውነትም ትሆናለች። ጥሩ መስፋፋት እያሳየች ነው። ቤቶቿም እየታደሱ ነው፣ እየተሰሩም ነው። መንገዶቿ በጣም ሰፍተዋል። እርግጥ በቂ አይደለም፣ አሁንም ጥበት ይታያል። ቢሆንም ከቀድሞ በጣም የተሻለ ነው። ትምህርቴን የጨረስኩት እዚህ ነው። ስራም ይዤ ጡረታም ወጥቼ አሁን ያለሁት አሰላ ከተማ ነው። አሰላ እንግዲህ ከፍተኛ ለውጥ አሳይታለች ነው የምለው በእኔ ግምት። የህዝቧ ብዛት፣ የከተማው እድገት፣ ድሮ የሌሉ መንገዶች በአሁኑ ጊዜ እየተስፋፉ መሄዳቸው ከእድገት አንዱ ነው እላለሁ። ከተማዋን ከሌሎች አቻ ከተሞች ተወዳዳሪ የማድረግ ተግባር ቀጥሏል። ለፈጣን እድገቷ ማነቆ ሆነው የቆዩት የውስጥ ለውስጥ መንገዶች አለመኖር ታሳቢ በማድረግ በሰፊ ፕሮጀክቶች ዛሬ የመቅረፍ መንገድ ተጀምሯል። ይህ አስፋልት እንግዲህ ብዙ ነገር የሚያጠቃልል ነው። ብዙ ፓርት የያዘ ነው። አንደኛ ሜን አስፋልት 14 ሜትር 14 ዊርዙ 14 ሜትር ነው። ከአስፋልቱ ቀጥሎ ያለው ወክዌ ያለ ግሪነሪ ያለን ዲሾች አሉን ወይ ደግሞ ዲነሬጅ አለን። ዘሆል ይሄን ሁሉ ያጠቃለለ ውስጥ ለውስጥ ኮሪደር ዲቨሎፕመንት ብለን የጀመርነው ከተማችን የማስዋብ ስራ ትልቅ ነገር ተጀምሯል። አሁን እንደሚታየው በተሻለ መልኩ ስራዎች ጀምረን ኦልሬዲ አሁን ሴሌክቲንግ ማቴሪያል እየተሞላ ነው በየቦታው። ከዚህ በኋላ እንግዲህ እንደምታዩት የመጨረሻው ሌየር የኮንክሪት ስራና የአስፋልቱ ስራ ነው የሚቀረን ብለን ነው የምናስበው። እንደ ኮንስትራክሽን ቢሮ እዚህ ላይ እንግዲህ እኛ ሬጉላቶሪ ቦዲ ነን። አስፋልቱ በምን ጥራት እየተካሄደ ነው፣ እዚህ ላይ ኮንትራክተሩ ምን አይነት ማቴሪያል ነው እየተጠቀመ ያለው፣ ማቴሪያሎቹ ላይ እዚህ ይገባሉ ወይ፣ ጥራታቸው የጠበቁ ማቴሪያል ነው እየተጠቀመ የሚለውን ነገር በየቦታው በየጊዜው ሬጉሌት እናደርጋለን። ከመንገዶቹ መሰራት ጎን ለጎን ለነዋሪዎቿ ምቹ ውብና ጽዱ ለማድረግ መታቀዱ መንግስት እንደ ሀገር የጀመረውን ኢኒሼቲቭ ከተማው ስለማስቀጠሉ ማረጋገጫ ሆኗል። ወጥና ያልደበዘዙ ምስሎች እንዲሁ ተመሳሳይ ደረጃቸውን የጠበቁ ግንባታዎች እንዲኖሩም የነዋሪውን ስነ ልቦና የመገንባት ስራ ቀድሞ ተከውኗል። ከምንም በላይ ደግሞ ትልቁ ችግር የሆነብን አስፋልቱ ስናስቀምጥ በስታንዳርድ ደረጃ የተቀመጠ አስፋልት ስላልሆነ አትሊስት ስታንዳርድ ማግኘት አለብን፣ ራይት ዌይ መከበር አለበት ብለን ዘሆድ ህዝቡን አወያየን። ራይት ዌይ እንዲከበር በተቀመጠው ስታንዳርድ የኮንስትራክሽን ህግ የሚያስቀምጠውን ስታንዳርድ ተመልሶ ቤቶች እንዲነሱ፣ የተነሱ ቤቶች ደግሞ የተለያዩ ቤቶች ቦታ ሰጥተን መልሰን አምልተን ቦታ የተሰጣቸው ቦታዎች ላይ ደግሞ አቅመ ደካማቸው የሆኑትን ሰርተን አስገብተናል። ይሄ ሁሉ ስታንዳርዱን በጠበቀ መልኩ ነው አስፋልታችን ስንሰራ የነበረው። ዘሆል አሁን እንደምታዩት አስፋልቱን ከጀመርን በኋላ ዘሆል ይሄንን ቤት የተነሳው ቦታ ላይ መልሶ ባለቤቶቹ እንዲያለሙ፣ ሲያለሙ ደግሞ በስታንዳርድ ደረጃ እንዲያለሙ፣ አልሙኒየም ቤቶች እንዲያስቀምጡ አጠቃላይ ዳይሬክሽን ሰጥተን ህዝባችንም ኦልሬዲ እንደምታዩት እንቅስቃሴ ውስጥ ገብቷል። 839 ሚሊዮን ብር በመመደብ 41 ፕሮጀክቶችን ሰርቶ ለማጠናቀቅ ታቅዷል። እነኚህ ፕሮጀክቶች በሚፈለገው ጊዜና ፍጥነት ለማጠናቀቅም የከተማ አስተዳደሩ ፈጣን የፕሮጀክት አፈጻጸም ልምድ ማሳያ ተደርጓል። የያዝነው ስራ በ18 ወር ነው አግሪመንታችን። መስከረም ላይ ነው ይሄን አግሪመንት የገባ ነው። ነገር ግን ከዛ አሳጥረን እንጨርሳለን ብለን ያሰብነው እንደ መንግስት የተያዙ ፕሮጀክቶች በጥራታቸው በፍጥነታቸው እንዲሁም በተደራሽነታቸው ትኩረት ተሰጥቶ እየተሰራ ስለሆነ እኛም ከዛ አንፃር ከፍተኛ ትኩረት አድርገን እየሰራን ነው። ከተባለው አግሪመንት በአጭር ጊዜ ነው የምንጨርሰው። ልምድ አለን። ምክንያቱም ይሄን ፕሮጀክት እዚህ አሁን የምናየው ህንጻ በ10 ወር ውስጥ ያለቀ ፕሮጀክት ነው። ብዙ ፕሮጀክቶች ብንወስድ
በአጭር ጊዜ ነው የሚያልቁት። በአጭር ጊዜ ስንጨርስ ግን ኳሊቲን ኮምፕሮማይዝ አናረግም። የከተማዋ ነዋሪዎች ለእድገቷ ማነቆ ብለው ካነሷቸው ነጥቦች ተጨማሪ በር አለመኖሩ ነው። ይህንንም መሰረት በማድረግ ከከተማዋ 23 ኪሎ ሜትር የሚርቀውን ባቱ ደንበል ሐይቅን የማስተሳሰር ንድፍም ተይዟል። እየተሰሩ ካሉ ስራዎች አንደኛ የአርድ ወንዝ አለ። ጭላሎ ተራራና ደንበላ ወንዝ ወይም ባቱ የምንለው በጣም በ22 ኪሎ ሜትር ርቀት ላይ ነው የሚገኘው። አሰላ እንደምታዩት በጣም ኤቨርግሪን የሆነች ከተማ ናት፣ ምቹ ናት። ከዛ አንፃር አንድን ከተማ ለማሳደግ ኢንቨስትመንትን መሳብ አለባት። ባለሀብቶችና እውቀት ያላቸውን ሰዎች ሀንት ከማድረግ አንፃር ከፍተኛ ስራ እየሰራን ያለነው። እንደምታዩቸው አሰላ ካለፉት አመታት ጋር ስናነጻጽር ከፍተኛ ለውጥ አለ።